ሰላም ጤና ይስጥልኝ እንደምን አላችሁ? ኢንጂነር ግሩም አብርሃም ነኝ። አሁን የቴሌግራምን የላቀ አጠቃቀም አሳያችኋለሁ። ቴሌግራም ላይ እንግዲህ በስልካችንም ይሁን በዴስክቶፓችን ላይ በላቀ ደረጃ እንዴት መጠቀም እንደምንችል ላሳያችሁ። መጀመሪያ ኮንሴፕቶችን እንመልከት። ጽንሰ ሐሳቡን አጠር ያለች ፓወርፖይንት ላሳያችሁ። ቴሌግራም ላይ መጀመሪያ ሁለት ቦታ ላይ ነው የምንጭነው፣ ስልካችን ላይ እና ዴስክቶፕ ላይ አይደለም፣ ላፕቶፕ የምንጠቀም ከሆነ ማለት ነው። ስለዚህ በቴሌግራም ሞባይል ላይ የምንጠቀም ከሆነ ሁለት አይነት አለ። አንደኛ ከጉግል ፕሌይ የምናወርደው ነው። ሁለተኛ ደግሞ ከቴሌግራም ዌብሳይት ላይ የምናወርደው ነው። እሱን እንግዲህ ምናልባት እዚህ ጋር አሳያችሁ። አሁን እዚህ ጋር ስልኬ ላይ ነው ያለነው። አንደኛው ጉግል ፕሌይ ላይ ሄደን እንደምናውቀው ያው ቴሌግራም ብዙ ቴሌግራሞች አሉ ባይዘወይ ቴሌግራም ኤክስ ሁሉ ግራም ምናምን የሚባሉ። እኔ ግን ኦፊሻል የሆነውን ቴሌግራም ነው የምጠቀመው እና ይሄ ቴሌግራም ሁላችንም እንግዲህ የምናወርደው ነው። ወደ 16 ሚሊዮን ዩዘር ያሉት ይሄ አንደኛው ነው። ሁለተኛው ደግሞ ከቴሌግራም ዌብሳይት ላይ የምናገኘው ራሱ telegram.org ብላችሁ ደግሞ የምታወርዱታል። አሁን የሁለቱ እንግዲህ ወርዶ የምታገኙት እዚህ ጋር ነው። ይሄ አንዱ ይሄ ነው፣ አንደኛው ደግሞ ይሄ ነው። አያችሁ አይከኑ ይለያያል አይደለ? ስለዚህ በዚህ መልክ ሁለት ቦታ ላይ ቴሌግራምን ስልካችን ላይ መጫን እንችላለን። ስለዚህ ሁለቱም እንደተለያየ ነው የሚቆጠረው። እዚህ ጋር እንግዲህ እዚህ ጋር እንደምታዩት አንደኛው የመጀመሪያው ቴሌግራም እዚህ ጋር 3 አካውንት አድርጌበታለሁ። ይሄኛው ቴሌግራም ግን ገና አንድ አካውንት ብቻ ነው ያለው። ቴሌግራም ደግሞ በላፕቶፓችን የምንጠቀም ከሆነ 3 አይነት አለ በላፕቶፓችን። አንደኛው ቴሌግራም ዌብሳይት ላይ ልክ እንዳሁኑ ገብተን ቴሌግራም ኦርግ ላይ ግን ዌብሳይት ላይ ገብተን የምናወርደው አለ። ሁለተኛ ፖርቴብል አለ፣ ሳትጭኑት የምትጠቀሙበት ማለት ነው፣ ኢንስቶል ሳታደርጉት። ሌላው ደግሞ ኦንላይን ነው፣ ቴሌግራም ኦንላይን፣ ቴሌግራም ዌብ ይባላል። እነዚህ ነው በየተራ ላሳያችሁ። አሁን እንግዲህ ወደ ላፕቶፕ ስንመጣ እዚህ ጋር የምታዩት ይሄኛው ቴሌግራም ኢንስቶል የሚደረገው ነው። የቴሌግራም.org ላይ ሄደን ኢንስቶል እናደርገዋለን። እንደዚህ አድርገን መጠቀም እንችላለን። እንግዲህ ቀደም ስልኬ ላይ ሼር ያደረኩት ነገር እዚህም ጋር ይመጣል ማለት ነው በራሱ አካውንት። ሁለተኛ ቴሌግራም ፖርቴብል ነው። ይሄ ደግሞ ሌላ ነው ይኸውላችሁ። አሁን ቴሌግራም ፖርቴብል። ሌላው ደግሞ ምንድነው ቴሌግራም ዌብ አለ ይኸውላችሁ። ይሄ ደግሞ ቴሌግራም ዌብ የሚባለው ነው። ቀጥታ በኦንላይን ማለት ነው። web.telegram.org ላይ ስትገቡ እዛ ላይ በደንብ እንትናችሁን ቬሪፋይ አድርጋችሁ እዛ ላይ ደግሞ ቀጥታ መጠቀም ትችላላችሁ። ቴሌግራም ፖርቴብል የምታገኙት እዚህ ጋር ነው። desktop.telegram.org እዚህ ጋር ፖርቴብል የሚለውን ስትጫኑ ራሱ ዳውንሎድ ያደርገዋል። ያው እዚህ ጋር እንደምታዩት እያወረደ ነው። እኔ አውርጄ ስለጫንኩት አሁን አያስፈልገኝም እና ይሄ አለ ማለት ነው። አሁን ወደ ቼክ ፖይንታችን እንመለስ። ስለዚህ ቴሌግራምን ሁለት ቦታ መጠቀም ትችላላችሁ፣ ስልካችሁ ላይ እና ላፕቶፓችሁ ላይ። ስልካችሁ ላይ ደግሞ ሁለት ቦታ ላይ ነው ያለው፣ ጉግል ፕሌይ ላይ እና ቴሌግራም ዌብሳይት ላይ ማለት ነው። ዴስክቶፓችሁ ላይ ደግሞ በሶስት መንገድ እንግዲህ በዚህ መልክ ቴሌግራምን መጠቀም እንችላለን። ሌላው ቴሌግራም ስትጠቀሙ እኔ የምመክራችሁ ማለት ነው፣ ቴሌግራም አብዛኛዎቻችን ለስራ እየተጠቀምነው እንደመሆኑ መጠን በጣም ሴፍ ሆነን ስራችን እንዳያቋርጥ ማድረግ ከፈለግን አንደኛ መልቲፕል ዲቫይስ ተጠቀሙ። መልቲፕል ዲቫይስ ማለት ቴሌግራማችሁ ላፕቶፕ ላይ፣ ይሄው ፊት ለፊቴ ላፕቶፕ ላይ ነው ያለው፣ ስልክ ላይ ይሄው ስልኬ ላይ ያለ፣ ያም ሁለት ስልክ ነው ያለኝ ስልክ ላይ፣ እንደገና ታብሌት ላይ። ለምንድን ነው አንደኛው ጋር የሆነ ችግር ቢገጥማችሁ ስራ አታቆሙም ማለት ነው። ኦኬ፣ ስለዚህ መልቲፕል ዲቫይስ ተጠቀሙ። ሁለተኛ መልቲፕል አካውንት ተጠቀሙ። ያ ማለት በአንድ ስልክ ቁጥር ብቻ ሳይሆን በሁለት በሶስት ማለት ነው። መልቲፕል አካውንት እንግዲህ እያንዳንዱ ቴሌግራም ለነፃ ተጠቃሚ 3 ነው የሚሰጣችሁ አይደለም። ለምሳሌ አሁን እዚህኛው ዴስክቶፕ ላይ ስትመለከቱ ይሄው እዚህ ጋር ያያችሁት እችን ዝቅ ስታደርጓት አድ አካውንት አሁን 3 አድ አድርጌያለሁ። ሌላ አራተኛ ልጨምር ቢል ግዛ ነው የሚለኝ ቴሌግራም ማለት ፕሪሚየሙን ክፍል ነው የሚለኝ። ግን እንዳልኳችሁ ቴሌግራም ፖርቴብልን ተጠቅሜ ደግሞ እንደገና ሌላ መጨመር እችላለሁ። እዚህ ጋር ሌላ የሆነ አልጨመርኩበትም፣ ሌላ መጨመር እችላለሁ። በተመሳሳይ እንትኔም ላይ እንደዛ ነው፣ ስልኬም ላይ በዛ መልክ እዚህ ጋር ቴሌግራም ላይ እዚህ 3 ነጥብ አነክታችሁ ስትሄዱ እዚህ ጋር 3ቱ ላይ ይመጣል። አራተኛ ለመጨመር ያው አካውንት ጨምር ይለኛል። በዚህኛው ቴሌግራም ግን ሄጄ እንደገና መጨማመር እችላለሁ ማለት ነው። ስለዚህ ቴሌግራም መልቲፕል አካውንት መጠቀማችሁ ምንድነው የሚጠቅማችሁ? ሁሌ ስራ አትፈቱም። አንደኛው አካውንት በሆነ ምክንያት ቢዘጋባችሁ ስራችሁ አታቆሙም ማለት ነው። ስለዚህ መልቲፕል ዲቫይስ እና መልቲፕል አካውንት ተጠቀሙ መልካም ነው ማለት። መልቲፕል አካውንት ማለት በሌላ ሲም ካርድ ማለት ነው። ሌላው ቴሌግራም
ውስጥ ስንገባ ግሩፕም ቻነልን መፍጠር እንችላለን። አይ ቲንክ ይሄን ሁሉ ብዙ ሰው ያውቀዋል። ቴሌግራም ግሩፕ እና ቴሌግራም ቻነል እንግዲህ የየራሳቸው ጥቅምም አገልግሎትም አላቸው። ለምሳሌ ቴሌግራም ግሩፕ ስንከፍት ግሩፕ አይነቱ ፐብሊክ ነው የምትፈልጉት፣ ፕራይቬት ነው የምትፈልጉት። ከዛ ሊንክ አስቀምጡ። ብዙዎቻችሁ ሚስ የምታደርጉት እንዳየሁት ሊንክ ግሩፕ ሊንክ የቴሌግራሙን ስም ማለት ነው፣ ማንም ሰው በቀላሉ እንዲያገኘው። ቴሌግራም ቻናል ደግሞ ማሰራጫ ነው ማለት ነው። ስለዚህ አይ ቲንክ ይሄ ለምሳሌ እዚህ ጋር 3 ላይ ሄዳችሁ ኒው ግሩፕ እና ኒው ቻናል ማለት ነው። ኒው ግሩፕ ስትሉት ስሙን ትሰጡትና መቀጠል ነው። ለምሳሌ ቱቶሪያል ብዬ የምፈልጋቸውን የተወሰኑ ሰዎች አድ አድርጌ ክሬት ስለው ይመጣል ግሩፑ። ዘን አሁን ዋናው ነገር እዚህ ጋር ማኔጅ ግሩፕ ብላችሁ ምንድነው ግሩፕ ታይፑን ፕራይቬት ካረጋችሁት በቃ የራሱ ዲፎልት ሊንክ ይሰጣቸዋል። እናንተ ስትጋብዟቸው ብቻና ወይም ይሄን ሊንክ ሲያገኙ ብቻ ነው የሚገቡት። ፐብሊክ ካረጋችሁትና ክፍት ካረጋችሁት ማንም ሰው አድ ማድረግ ይችላል። ግን እዚህ ጋር ምን መስጠት አለባችሁ? ዩዘርን ሊንክ መስጠት አለባችሁ። ይሄንን ኋላም በግላችን አሳያችኋለሁ። ለምሳሌ ቱቶሪያል ብለው ተይዟል አይደለ? ቱቶሪያል ግሩፕ ብሎ ይኖራል። ስለዚህ ይሄን ሴቭ ባደረገው አሁን ምንድነው ፐብሊክ ነው። ስለዚህ ማንኛውም ሰው ይችንን ካገኘ ይችን ስትልኩለት ቀጥታ ምን ማድረግ ይችላል? ጆይን ማድረግ ይችላል ማለት ነው። ይሄ ግሩፕ ነው። ቴሌግራም ቻናል ደግሞ እዚህ ጋር ነው። ኒው ቻናል ብለን አሁንም ቻናል ኔም ሰጠን። ልክ በአሁኑ መንገድ ዲስክራይብ ማድረግ እንችላለን። ምናልባት ግሩፕ ላይ አንድ የማሳያችሁ ነገር ቻት፣ ለምሳሌ ቪዲዮ ቻት ስታዘጋጁ አሁን ያለሁት የት ጋር ነው? ላፕቶፕ ላይ። ይችን ትነኩና ስታርት ቪዲዮ ቻት ወይም ስኬጁል። ለምሳሌ ዛሬ ማታ ውይይት ካለን 21 ሰዓት ላይ ስኬጁል አደርገዋለሁ። ከዛ በኋላ እዚህ ጋር 3 ነጥብ መጥቼ ነክቼ ቢዝነስ ዲስከሽን ናይት አት 9 ብለን ይህን ሴቭ እናደርገዋለን። ከዛ ምንድነው እዚህ ጋር እንደምታዩት ይቆጥራል ከላይ ሰዓቱ። ልክ የሰዓቱ ሲደርስ እና እኔ ሳስጀምረው ሰዎች ጆይን ማድረግ ይችላሉ ማለት ነው። ከዛ ውጪ አሁንም እዚህ ቴሌግራም ላይ ለምሳሌ ሰዎች አስተያየት እንዳይሰጡ ምናምን ለማድረግ እዚህ ጋር ፐርሚሽን ላይ ሄዳችሁ ማለት ነው። ይሄ ኖቲፊኬሽን ነው። ፐርሚሽን ላይ ሄዳችሁ እንግዲህ ሰዎች ሜምበሮች አስተያየት መስጠት የምትፈልጉ ከሆነ ይሄን ኦን ታደርጉታላችሁ። እንደዚህ ካደረጋችሁት አድሚን ያልሆኑ ሰዎች አስተያየት መስጠት አይችሉም። ስሎ ሞድ ምናምን ማድረግ ትችላላችሁ። ብዙ አድቫንስ እንትኖች አሉት። ሌላው ትልቁ ማሳያችሁ ነገር ግን ለምሳሌ አሁን እዚህ ጋር ፕራይቬት ግሩፕ አለን። ይሄ ግሩፕ ሰብ ቶፒክ አለው። ሰብ ቶፒክ ማለት መከፋፈል ትችላላችሁ። አሁን ይሄኛው ግሩም ቢዝነስ የሚለው በቃ አንድ ግሩፕ ነው። ይሄኛው ግን ግሩም ቲም የሚለው ይኸውላችሁ ክሊክ ሳደርገው ግሩፕ ብቻ ሳይሆን ሰብ ግሩፖች አሉት። ወይም ነገር ግን ተጨማሪ ቶፒክ ለመክፈት እዚህ ጋር ክሬት ቶፒክ ላለው ቱቶሪያል ብዬ እጽፍበታለሁ ለምሳሌ። ከዛ ክሬት ስለው ይጨምራል እዚህ ማለት ነው። አያችሁት? ቱቶሪያል የሚል ቶፒክ እንዲጨምር ግን ቢያንስ አንድ ሜሴጅ መላክ አለብኝ። ሃይ። ስለዚህ ጨመረ ቶፒክ። አያችሁት? ስለዚህ ይሄ ጥቅሙ ምንድነው? መደራጀት ነው። አደራጅታችሁ እንድትሰሩ ይረዳችሁ። ስለዚህ ኤኒ ግሩፕ ክሬት ካደረጋችሁ በኋላ እዚህ ጋር ባሳያችሁ እዚህ ጋር መጣችሁ ማኔጅ ግሩፕ ብላችሁ ከዛ በኋላ ቶፒክስ የሚለውን ይሄን ኦን ማድረግ አለባችሁ። ለአዲስ ግሩፕ ከሆነ ኦን ካደረጋችሁ በኋላ ነው አሁን እዚህ ጋር እንዳሳየዋችሁ መጣችሁ እዚህ ጋር ክሬት ቶፒክ ከዛ እንደዚህ ዘርዝሮ ያመጣላችኋል። ስለዚህ የተለያየ አናውንስመንት፣ ትሬኒንግ፣ ፕሮዳክት የተለያዩ እንትኖች ይኖሩታል ማለት ነው። አሁን ምናልባት ደግሞ አንዳንድ ሰዎች አልታያቸው ካለ ይሄ ሰብ ቶፒኮቹ እዚህ ጋር ትመጡና 3 ነጥቧን በመንካት ቪው አስ ሜሴጅስ የሚል ከሆነ ጥሩ ነው። ነገር ግን ለምሳሌ ይሄ ግሩፕ ቪው አስ ቶፒክስ ሊመጣ ይችላል። ለምሳሌ ልክ ክሊክ ሲያደርጉት እዚህ ጋር ማለት ነው ቪው አስ ሜሴጅስ ሳይሆን ቪው አስ ቶፒክስ ሊልባቸው ይችላል አንዳንዴ ማለት ነው። ስለዚህ ቪው አስ ቶፒክስ ሲሉት መልሶ ይቀየራል ማለት ነው። ይሄንን እንግዲህ መልሰን እንትናችን ላይ እናገኘዋለን ማለት ነው። ስለዚህ ቴሌግራም ግሩፕ እና ቴሌግራም ቻናል በጣም በርካታ ብዙ ነገሮች ይጠቅመናል። እንግዲህ ነገር ግን ፕራይቬት ደግሞ የራሳችሁ ሌላ ሰው የማይኖርበት የራሳችሁ ፎልደር ደግሞ ክሬት አድርጋችሁ አሁን ይሄው የኔ 3 አካውንት ብቻ ያለበት የራሴ የተለያየ መረጃዎችን ማስቀምጠበት ምን አለ ማለት ነው። ፕራይቬት ግሩፕ ማድረግ ደግሞ ይችላል። አሁን የግሩፕ ምንድነው ግሩፕ አይነቱ እዚህ ጋር መተን ስናየው ማኔጅ ግሩፕ ስታደርጉት ይሄ ግሩፕ ፕራይቬት ነው። ስለዚህ ማንም ሰው ሊያገኘው አይችልም። እንደዚህ እንግዲህ መረጃ ራሳችን እንድናስቀምጥበት ይረዳናል ማለት ነው። ምንድነው ቴሌግራም ፎልደር ነው። እንግዲህ ብዙዎቻችን ብዙ ግሩፖች ላይ ቻናሎች ላይ እንገባለን፣ ግን ብዙ ጊዜ ወደዚህ እየሄደ ይጠፋናል ከመብዛቱ የተነሳ። ስለዚህ ምን ማድረግ እንችላለን?
ፎልደር ክሬት በማድረግ እንደዚህ በማደራጀት መስራት እንችላለን። ለምሳሌ ዴስክቶፕ ላይ ስመጣ እዚህ ጋር አሁን እዚህ ጋር የምታያቸው እዚህ በጎን የምታያቸው ማለት ነው እነዚህ ምንድናቸው? ፎልደሮች ናቸው። እነዚህ ጥቅማቸው ምንድነው? ለማደራጀት ይረዳቸዋል ማለት ነው። አክቹአሊ አሁን እዚህ ጋር ምናልባት እነዚህ ሁለቱ ስለሞሉ በዚህኛው ላሳያችሁ። እዚህ ጋር መተን ሴቲንግ ላይ ከዛ ፎልደርስ ላይ ከዛ በኋላ ክሬት ኒው ፎልደር እላለሁ። ክሬት ኒው ፎልደር ብለን እዚህ ጋር ቱቶሪያል ለምሳሌ ከዛ አድ ማድረግ አለባችሁ አንድ ቻት ለምሳሌ ይሄኛውን አድ አደረኩኝ። ከዛ ሴቭ ካልኩ በኋላ ክሬት ትሉታላችሁ። ልክ ክሬት ስታደርጉት ይጨመራል ማለት ነው። እዚህ ጋር ያለው ቱቶሪያል እዚህ ጋር ይጨመራል ማለት ነው። ሌላ እዚህ ጋር አድ ለማድረግ ከፈለጋችሁ ራይት ክሊክ አድርጋችሁ ኤዲት ፎልደር ስትሉት መልሶ ይመጣላችሁ አድ ቻት። ከዛ ለምሳሌ ግሩም ቢዝነስ ሴቭ አያችሁ። እንደዚህ ያደርጋችሁ ማደራጀት ትችላላችሁ። ከዛ በተመሳሳይ በስልካችንም እንደዛው ነው። ለምሳሌ ስልኬ ላይ በሞባይል ላይ እዚህ ጋር መጣው። አሁን እዚህ ጋር ለምሳሌ መጥቼ ሴቲንግ ላይ ቻት ፎልደርስ ከዛ ክሬት ኒው ፎልደር አሁን እዚህ ጋር ቱቶሪያል ልበል ለምሳሌ ከዛ አድ ቻት እንላለን። አድ ቻት ብለን ለምሳሌ ይሄን አዳረኩኝ ሴቭ። አሁን ስትወጡ እዚህ ጋር ምን ይመጣል? እዚህ ጋር ይኸው ለብቻ ቱቶሪያል የሚል ይመጣል። እዚሁ ላይ ለመጨመር ከፈለጋችሁ እችን ያዝ ታደርጉና ኤዲት ፎልደር ስትሉት የቀድሙ ይመጣል። አድ ቻት ብለን አሁንም ሌላ አድ ማድረግ እንችላለን። እዛ ሴቭ ማድረግ እንችላለን ማለት ነው። ይሄ ወደዚህኛው ወደ ዳር እንዲመጣልኝ ከፈለኩኝ ኤዲት ፎልደርስ ሪኦርደር የሚለውን ተነኩትና ወደ ዳር እንደዚህ ትወጡት መጀመሪያ ላይ ይመጣላችኋል ማለት ነው። መጀመሪያ ለምን ኦል ቻትን አያስወጣው። ከዛ ኦል ቻት ላይ ያለ ሌላ ማንኛው ወደዛ ለማሸጋገር ከፈለጋችሁ ተነኩታላችሁ። ለምሳሌ ግሩም ቢዝነስን እዚህ ጋር መታችሁ አድ ቱ ፎልደር ለውና ወደ ቢዝነስ ፎልደር እንዲጨምር ማድረግ ይቻላል። አያችሁ። ስለዚህ እንደዚህ ፎልደሮችን ደግሞ ክሬት በማድረግ መደራጀት ተደራጅተን መስራት እንችላለን ማለት ነው። መልካም። ይሄን ካየን ቀጥሎ የቴሌግራም ዩዘር ኔሚንግ ልምጣላችሁ። እንግዲህ አሁን ሰዎች ብዙ ጊዜ ቴሌግራም ላይ ፈልገኝ ቴሌግራም ላይ ልክላ ይሉና ስልክ ይቀበላሉ፣ ግን አይወጣላችሁ ሴቭ ካላረጉት ወይም ሌላ መንገድ ካልተጠቀሙ ይላችሁ። የቴሌግራም ዩዘር ኔም አጠቃቀም ወደ 4 ወይም 5 አይነት አለ። ለምሳሌ የመጀመሪያው ዲስፕሌይ ኔም ነው። ዲስፕሌይ ኔም ማለት ቴሌግራምን ሰውየውን ሴቭ ባረጋችሁበት ስም መሰረት የሚወጣው። ለምሳሌ አሁን እዚህ ጋር ፐርሰናል ላይ ብንሄድ እዚህ ጋር አሁን የኔ ጓደኞች ናቸው እነዚህ ካስ አያለ አያችሁ። እነዚህ ማለት እኔ ሴቭ ባረኩት መሰረት ስልኬ ላይ እኔ ሴቭ ባረኳቸው መሰረት ቆይቶ ሲንክ አድርጎ ቴሌግራም ላይ ይወጣል። አሁን እኔ ሴቭ ያረኩት ካስ ብዬ ከሆነ ሌላ ሰው ካሳውን ብሎ ከሆነ ሌላ ሰው ካስሽ ብሎ ከሆነ እንደ እያንዳንዱ በየራሱ ነው የሚወጣው። ሴቭ ባረጋችሁት ይወጣል። ሁለተኛ ቴሌግራም ዩዘር ኔም ነው። ይሄ ቴሌግራም ዩዘር ኔም በአት ነው የሚጀምረው፣ ነገር ግን የሚያገለግላችሁ ዊዚን ቴሌግራም ነው። ለምሳሌ አሁን እዚህ ጋር ሄዳችሁ የራሳችሁ እዚህ ጋር አሁን የራስ አይደለ ይሄ ሴቲንግ ላይ ሄጄ እዚህ ጋር አያችሁት አት አብርሃም ይላል። ስለዚህ ዩዘር ኔም መስጠት አለባችሁ። እዚህ ጋር ዩዘር ኔም ስትሰጡት ይሄን ማለት ነው ዩዘር ኔም ይመጣላችኋል። ክሊክ አድርጌ ለምሳሌ እዚህ ጋር መቀየር ይችላል። በሞባይል የምትጠቀሙ ካላችሁ ደግሞ በሞባይሉ ላይ ባሳያችሁ ለምሳሌ አሁን ቴሌግራማችሁ ላይ ትሄዳላችሁ። ከዛ እችን 3 ነጥቧን ትነካላችሁ ሴቲንግ። ከዛ እዚህ ጋር ይሄው ዩዘር ኔም የሚለውን ክሊክ ታደርጉትና ዩዘር ኔም ስጡት። ይሄ ዩዘር ኔም ለምን ነው የሚጠቅመው? ማንኛውም ሰው እናንተን በዛ ላይ ያገኛችሁ። ለምሳሌ አሁን እኔ በዛኛው አካውንቴ ገብቼ ይሄኛውን አካውንቴን ለማግኘት ምን አደርጋለሁ? አሁን እንዳያችሁት አብርሃም አይደለ? ይሄኛው አንደኛው አካውንቴ ነው ስለው ኢንጂነር አብርሃም አያችሁ መጀመሪያ ራሱ መጣልኝ ማለት ነው። ከዛ ሃይ ብዬ ምን አደርገዋለሁ? መልእክት ጽፍለታለሁ ማለት ነው። ይሄ ለራሴ ነው። በዛኛው ገብቼ አሁን ይሄንን መልእክት አገኛለሁ ማለት ነው። ያችሁት። ስለዚህ ምንድነው በቀላሉ ሰዎች ጋር መገናኘት እንድትችሉ እንዲረዳችሁ ሁላችሁም ዩዘር ኔም ስጡ። ዩዘር ኔም ግን ዩኒክ ነው። ዩዘር ኔም ግን አት በሚለው የሚጀምረው ዩዘር ኔም ኦልሬዲ የሚያገለግለው ዊዚን ቴሌግራም ብቻ ነው፣ ቴሌግራም ውስጥ ገብታችሁ። ነገር ግን ከቴሌግራም ውጭ የሆነ ሰው እናንተን በቴሌግራም እንዲያገኛችሁ ከፈለጋችሁ ደግሞ ዩዘር ሊንክ ያስፈልጋችኋል። ይሄን እንግዲህ ራሳችሁ ነው ክሬት ታደርጉ፣ ቴሌግራም አይሰጣችሁ።
ስለዚህ እኔ ይሄ እንዴት ነው ዲስከቨር ያደረኩት? ማንኛውም የቴሌግራም አድራሻ ሲቀመጥ በዚህ መልክ ነው። ስለዚህ መጨረሻ ላይ አትንትታችሁ ዩዘር ኔማችሁ ማስቀመጥ። ለምሳሌ ይሄ ምንድነው? ዩኒቨርሳል ነው። ይሄ ሎካል ነው፣ ዊዝን ቴሌግራም ኢንቫይሮንመንት ነው። ይሄኛው ግን ኤችቲቲፒኤስ ሃይፐርቴክስት ትራንስፈር ፕሮቶኮል ሰኪውርድ ሆኖ ይሄ ጠቅላላ ዌብ ዓለም ኢንተርኔት ዓለም ላይ ነው። ወደ ማን ዶሜን ይሄዳል? ወደ ቲ ማለት የቴሌግራም ዶሜን፣ ዶት ሚ ፐርሰናል ነው፣ የፐርሰናል ዶሜን ስላሽ አድርጋችሁ ከዛ ዩዘር ኔም ስታስቀምጡት አሁን እቺ ዩዘር ሊንክ ናት። ስለዚህ ዩዘር ሊንክ የትም ቦታ ሼር ማድረግ ትችላላችሁ። በኢሜል መላክ ትችላላችሁ፣ በቴክስት ራሱ መላክ ትችላላችሁ። አሁን የኔን ዩዘር ሊንክ በቴሌግራም ልኬለት አንድ ሰው ክሊክ ቢያደርገው ቀጥታ ወዴት ነው የሚወስደው? ቀጥታ ወደ እኔ ጋር የሚገናኝበት ነው የሚወስደው። አሁን ሴቭ ሊያደርገው ለምንድነው? ከራሴ ወደ ራሴ ስለሆነ። የሌላ ሰው ዩዘር ሊንክ ባገኝ ግን ቀጥታ ወደዛ ነው የሚወስዳችሁ ማለት ነው። ስለዚህ ይሄ በደንብ ነው የሚያቀልላችሁ። ሁሌ ዩዘር ሊንክ ክሬት አድርጉ። ዩዘር ሊንክ አይሰጣችሁም ቴሌግራም፣ እናንተ ናችሁ ይሄንን ዩኒቨርሳል አድሬስ ተጠቅማችሁ ዩዘር ኔማችሁ መጨረሻ አስገብታችሁ ዩዘር ሊንክ የምትፈጥሩት። በዚህ በቀላሉ ስልክ ሳትሰጡ ስልክ ሴቭ ሳታደርጉ ማንም ሰው እናንተ እንዲያገኝ ማድረግ ማንም ሰው ማግኘት ትችላላችሁ ማለት ነው። መጨረሻው ቴሌግራም አይዲ የሚባለው ይሄ ቴሌግራም አይዲ ማንም ሰው ቴሌግራም ሲከፍት ራሱ ሲስተሙ የሚሰጠው ነው። ይሄን የምታገኙት ዩዘር አይዲ የተለያዩ ቦቶች አሉ፣ ዩዘር አይዲ ቦት የሚሰጡ ማለት ነው። በእነሱ ነው። ይሄ ጥቅሙ ምንድን ነው? አሁን ይሄን ማወቅ አይጠበቅባችሁም። ይሄን በጣም አድቫንስድ ተጠቃሚ ስትሆኑ ነው። ሲስተም ውስጥ ለምሳሌ ቦቶች ላይ አውቶሜሽን ላይ ክሬት ስታደርጉ ሲስተሞች የሚያውቋችሁ በዚህ ነው እንጂ በዚህ አይደለም፣ በሌላው አይደለም። ኦኬ። ስለዚህ ይሄ ያለ ለምሳሌ አሁን አንድ እንትን ብናይ ቴሌግራም ዩዘር አይዲ የኔን አሁን ይሄ ለምሳሌ ተመልከቱት። አት ዩዘር አይዲ ቦት ይሄ አንዱ ነው። እንግዲህ ብዙ ናቸው ቴሌግራም አይዲ ቦቶች፣ አንዱ ይሄ ነው። ለምሳሌ አት ዩዘር አይዲ ቦትን ተጠቀማችሁ ሰላም ብላችሁት ቦቱን ስትሄዱ ያ እንትኑ ያሳያችኋል። ይሄ በሌላ ቦት ያወጣሁትን፣ ይሄኛው ደግሞ በሌላ አያችሁ። አካውንት ያው ተመሳሳይ። በጣም የሚገርመው ግን አያችሁት ኤስቲሜትድ ኤጅ አሁን 2014 11 ዓመቴ ነው ማለት ነው። ይሄንን ቴሌግራም ላይ ከተመዘገብኩ ስታብሊሽድ ያደረገ ቬሪፋይድ የሆነ አካውንት። ይሄንን እዛ ቴሌግራም ላይ ሄደን እስኪ ቼክ እናድርግ። ለምሳሌ እችን ራሷን ዝም ብላችሁ ኮፒ አድርጋችሁ እችን ማለት ነው። እችን ኮፒ አድርገን ቴሌግራም ላይ ሄደን ፔስት አድርጌ ይሄ ማለት ነው የመጀመሪያው። አሁን ስታርት ስለው ቀጥታ ምን ይሰጠኛል? የኔን ዝርዝር መረጃ ይሰጣችኋል። አያችሁ፣ ዩዘር ኢንፎ፣ ዩዘር አይዲ፣ ዩዘር ኔም፣ ኤጅ እና ኢስታብሊሽድ አካውንት። ማይ ኢንፎ ብትሉትም ራሱን መልሶ ይሰጣችኋል አይደል? እንግዲህ ይሄ ዝርዝር የሆነ የራሳችሁ መረጃ እንድታገኙ ያደርጋችኋል ማለት ነው። መልካም። ከዛ በመቀጠል እንግዲህ የምንመጣው ሴኩሪቲ ነው። ቴሌግራም ሴኩሪቲ። እንዲህ አይነት ሜሴጅ ገጥሟችሁ አያውቁም? ብዙ ጊዜ there are photos of you on the website። እንደዚህ አይነት ነገር ክሊክ ብታደርጉ ምን ይሆናል? ቀጥታ አካውንታችሁን ይቆጣጠሩትና እናንተ ሳታውቁት ወደ ሰዎች እየላኩ ልክ እናንተ እንደምትነጋገሩ አድርገው ከሰዎች ብር እየጠየቁ ብዙ ሰዎች በዚህ ጉዳት ውስጥ ደርሰባቸው። እኔም አንዴ ከዛሬ 4 ዓመት ምናምን በፊት አጋጥሞኛል። እንደዚህ ከራሴ ግሩፕ ራሴ እየወጣው ምናምንና ከዛ እንዴት ሴሽኑን ተርሚኔት እንዳደረኩት ታሳያቸዋለሁ። አሁን ለምሳሌ ሪሊ አንድ ነበረ ሰሞኑን የደረሰኝ፣ ምናልባት ቆይ አንዴ ልየውና ላሳያችሁ። ብዙ ጊዜ ይሄ በጣም ሰዎችን አንዱ የሚሸውድ ይሄው ተመልከቱ። ፍሬው 40 ምንጭ ትኬት አሁን እዩት። ይሄ ላይቭ ይሆን እንግዲህ ከሱ ጋር እኮ በሰላም ስንነጋገር ነበር። አያችሁት? ከዛ አሁን ምን ሆነ እንግዲህ አያችሁ። ይሄ ምን ማለት ነው? በቃ የሰውዬ አካውንቱ ሀክ ተደርጓል። አሁን እኔ አልነካም። ምን ይነካለሁ? ይሄን በነካው ቀጥታ ምን ያደርጉኛል? የኔን አካውንት ይቆጣጠሩትና እንግዲህ ሪል የሆነ ኮሚኒኬሽን አያችሁ። ከዚህ በፊት እኮ ከተነጋገርንበት ላይ ነው የሱ አካውንት ሀክ ተደርጓል ማለት ነው። ስለዚህ እንደዚህ አይነት ነገር አትንኩ በፍጹም። ማታውቁት ሊንክ ባይ ዘ ወይ ለምንድን ነው there are photos of you on the website የሚላችሁ? ለምንድን ነው? ይኸውላችሁ የግሩፕ ፎቶ ሲኖር ማለት ነው የሆነ አንድ ላይ የተነሳችሁት ፎቶ ሲኖር መጀመሪያ የምታዩት የማንን ፎቶ? የራሳችሁን አይደል? ይሄ ሳይኮሎጂካል የታወቀ ዛትስ ዋይ አያችሁ። እቺን ሳይኮሎጂካል እንትን ተጠቅመው ነው የኔ ፎቶ እዚህ ውስጥ አለ እንዴ ብላችሁ እንድትሸወዱ የሚያደርጋችሁ። ስለዚህ ምንድነው መፍትሄው ለዚህ? አሁን ይሄ አንድ የገጠመን ነው። አብራን የምትሰራ እንዴት እኛ ጋር ያለች ሀክ አድርገዋት በዚህ መልክ አሁን ይኸውላችሁ ሰላም ብለው ብር እንዲልኩላት ያደርጋሉ። ሰላም ነው እንዴ? የቀደመ ንግግር አላቸው ቀደም እንዳሳያችሁ። ከዛ በኋላ መልስ ሰጠዋቸው። ሀይ ሲሏቸው ማያውቁት እሷ መስሏቸው ማለት ነው። ጤና ይስጥልኛል፣ ሰላም ነው እንዴ ነው? እሺ፣ ለሰው የሚላክ አስቸኳይ ብር ነበረና ላክለት። እኔ
ነገ ጠዋት እመልሳለሁ። የኔ ሲቢኢ ብሎክድ ሆኖብኝ መላክ ስላልቻልኩ ነው። ስንት ብር ነው? 6300። በምን አካውንት? በዚህ። ይሄ እንግዲህ አንድ ጊዜ ያጭበረበረ ሰው ነው ማለት ነው። እና ዩሲ ስለዚህ እንደዚህ አይነት ነገር ያደርጋሉ። አሁን እናንተ የሚመስላችሁ ከምታውቁት ሰው ጋር የምነጋገሩ ነው አይደለም። ያ ሰው ግን ምን አድርጓል? ያንን አካውንት ሀክ አድርጎት ገብቷል ማለት ነው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። ይሄ እንዳይፈጠር አንደኛ ይሄን ክሊክ አታድርጉ እንደዚህ አይነት ነገር። ሁለተኛ ግን ትልቁ ነገር ቴሌግራማችሁን ሰኪዩር አድርጉ። የተለያዩ ሴኪዩሪቲ ሌየሮች ቴሌግራም ከጊዜ ወደ ጊዜ እያካተተ ነው። ለምሳሌ ሰከንድ ሌየር ኦፍ ሴኪዩሪቲ ማለት ኤስኤምኤስ ኮድ። ኤስኤምኤስ ባይዘው አሁን ቴሌግራም ኤስኤምኤስ አይልክም ተወደደብኝ ምናምን እያለ ኢሜል አስተሳስሩ እያለ ነው። ኢሜል ብታስተሳስሩ ጥሩ ነው። ከዛ ውጭ ምንድነው ሴቲንግ ላይ ፕራይቬሲ እና ሴኪዩሪቲ ሄዳችሁ 2 ስቴፕ ቬሪፊኬሽን ኦን አድርጉት። ለምሳሌ አብዛኞቻችሁ አሁን ስልክ ስለምትጠቀሙ እዚህ ጋር ቴሌግራም ላይ መተን ሴቲንግ ላይ ማለት ነው ሴቲንግ ላይ ፕራይቬሲ ኤንድ ሴኪዩሪቲ አያችሁ። እነዚህ ማለት ነው አንደኛ 2 ስቴፕ ቬሪፊኬሽን በአዲስ መልክ ስትገቡ ኮድ እንዲጠይቃችሁ ማለት ነው። ፓስኮድ ፓስወርድ ለመስጠት ወይም ባሻራ ምናምን እንዲከፈት ነው ማለት ነው። ፓስኪ ባሻራ ይሄ ኢሜል ከኢሜል ጋር ማስተሳሰር። እነዚህን በማድረግ ቴሌግራማችሁን ሴኪዩር አድርጉ። 2 ስቴፕ ቬሪፊኬሽን በማድረግ ፓስወርድ በመስጠትና ሂንት ፓስወርድ ሂንትም ስጡት እንዳይጠፋባችሁ። ከዛ ኢሜል ሪከቨሪ ኢሜል ደግሞ አስቀምጡ። ሌላው በጣም ትልቁ ነገር ግን ምንድነው አክቲቭ ሴሽናችሁን ተርሚኔት አድርጉ። በጣም አንዱ ትልቁ ነገር ይሄ ነው። ሪከቨሪ ኢሜል ምን ካረጋችሁ በኋላ አክቲቭ ሴሽን አሁን እዚህ ስልኩ ላይ ላሳያችሁ። ለምሳሌ እንዴት ነው የምታረጉት? ቴሌግራማችሁን ከፈታችሁ 3 ነጥብ ላይ ሴቲንግ ላይ ትሄዳላችሁ። ከዛ በኋላ ዲቫይስስ አያችሁት? ይሄ ዲቫይስስ የሚለው እዚህ ማለት ነው። ዲቫይስስ ላይ ትገባላችሁ። ዋናው ይሄ ነው። አሁን ይሄ ሁሉ አክቲቭ ሴሽን አለ። አዎ እኔ አውቀዋለሁ። በጣም የሚገርማችሁ ሌላ ስልክ ብትቀይሩ ስልካችሁ እንኳን ተሰርቆ ሰውየው እንዳለ ሳይጠፋበት ቢገባ በእናንተ እንዳያገኘው። ስለዚህ ምን ታደርጋላችሁ? እነዚህ እዚህ ጋር የገቡትን በደንብ ቼክ አድርጉ። አሁን እኔ በብራውዘር በስልኬ በፖርቴብል ቅድም ባሳያችሁ በተለያዩ በታብሌት በምን የገባባቸው ስለሆነ አውቃቸዋል። አንዴ እኔ ሀክ ተደርጌ እንዳልኳችሁ የዛሬ 3-4 ዓመት ያየሁት ምንድነው እንግዳ የሆነ እንትን አየሁ። ከሌላ ሀገር ይላል ወይም እንትኑን አላውቅም። ስለዚህ ምን አደርጋለሁ ጊዜ ክሊክ አድርጋችሁ ተርሚኔት ሴሽን። ስለዚህ እዛ ዲቫይስ ላይ ይወጣል። ይኸውላችሁ ቴሌግራም አንኢንስቶል ስላደረጋችሁ ይጠፋል ማለት ላይሆን ይችላል ስልክ ስትቀይሩ ምናምን እና አንዱ ትልቁ መፍትሄ ይሄ ነው። ሌሎች ሴኪዩሪቲ ሌየሮችን ጨምሩ። በዚህ መልክ ቴሌግራምን እስከ ጥግ በመጠቀም ስራና ህይወታችሁን ማቅለል ብቻ ሳይሆን ሴኪዩር ናችሁ ኤፊሽንትሊ ኢፌክቲቭሊ መስራትና መጠቀም ትችላላችሁ ማለት ነው። ወደ ተግባር ግቡ። አሁን ያሳየኋችሁን ነገሮች ተግባራዊ አድርጉ። ዋናው ነገር ተግባር ነው። በተግባር ከውጤት ጋር እምላችሁ ኢንጂነር ጉሩ አምራም ነኝ። ለተመሳሳይ መሰል የቴክኖሎጂ የቢዝነስ እና የማይንድ ሴት መረጃዎች ይህንን ቴሌግራም መከተል፣ ሼር ማድረግ፣ ሰብስክራይብ ምናምን ማድረግ ትችላላችሁ። አመሰግናለሁ። መልካም ጊዜ። ባይ ባይ።